ከዛሬ ከ17 ዓመት በፊት ማለትም በ2011 በዛን ጊዜ ፈረንሳይ ፕሬዝዳንት የነበረው ኒኮላስ ሳርኮዚ ወደ ቱርክ ሀገር 9 ሰዓትን ብቻ የቆየ ጉብኝት አድርጎ ነበር። ነገር ግን በዛ ሰዓት የፈረንሳይ ፕሬዝዳንት ቱርክ ሀገርን ሲጎበኝ የፈረንሳይ ፕሬዝዳንት እንደመሆኑ ሳይሆን የ20ዎቹ ሀገር ግሩፕ መሪ እንደመሆኑ ነበር። ቱርክና ፈረንሳይ በ20ዎቹ ሀገር ግሩፕ ላይ ሁለቱም አባል ቢሆኑም በዛን ጊዜ ይህንን ግሩፕ ተመራ የነበረው ፈረንሳይ ነበረች። ታዲያ ቱርኮች ይህ ነገር አስቆጥቷቸው ነበር። ምክንያቱም ድሮም ሆነ አሁን የቱርክ ሀገር የአውሮፓ ህብረት ውስጥ እንዳትካተት ከሚፈልጉ ሀገራቶች ውስጥ ዋነኛዋ ፈረንሳይ ናት። ታዲያ በዛን ጊዜ የቱርክ ሀገር ጠቅላይ ሚኒስትር የነበረው አሁን ደግሞ የቱርክ ሀገር ፕሬዝዳንት ሆነው ረጀብ ጠይብ ኤርዶጋን ይህንን ሰው ትላልቅ ሀገራቶችን እንዴት መክወድ እንዳለበት ሊያስተምረው ወሰነ። ኒኮላስ ሳርኮዚ የቱርክ ዋና ከተማ የሆነችውን የአንካራን ከተማ ሲደርስ ረጀብ ጠይብ ኤርዶጋን ለማስታወሻነት የሚሆን አንድ ስጦታ ይሰጠዋል። ይህን ስጦታ የመስጠቱ ዓላማ ይህንን ሰው ማሳፈርና የቱርክ ሀገር ፈረንሳይ ሀገር ላይ ያላትን ሁኔታ ለማሳየት ነበር። የፈረንሳይ ፕሬዝዳንትም ይህንን መልእክት እንዳነበበ ምላሱ ምንም ያነቃል መናገር አቃተው። ታዲያ ረጀብ ጠይብ ኤርዶጋን ከኦቶማኖች መዝገብ ቤት አውጥቶ ለዚህ ሰው የሰጠው ስጦታ ምንድን ነበር? ረጀብ ጠይብ ኤርዶጋን ለዚህ ፈረንሳይ ፕሬዝዳንት የሰጠው ስጦታ ከዚህ በፊት ስፔኖች ፈረንሳይን ወረው ባለበት ሰዓት በዛን ጊዜ ፈረንሳይ ንጉስ የነበረው የመጀመሪያው ፍራንሷ ለኦቶማን ንጉስ የገዛ መልእክት ሲልክ የኦቶማኑ ንጉስ ለዚህ ፈረንሳይ የመለሰለት መልእክት ነበር። የኦቶማኑ ንጉስም ይህ የገዛ መልእክት እሱ ጋር ሲደርስ የመለሰለት መልእክት እንዲህ የሚል ነበር። ይህ መልእክት ከሱላይማን ነው፣ እሱም በአላህ ስም ይጀምራል። እኔ ማለት የነጭ ባህር፣ የጥቁር ባህር፣ የቀይ ባህር፣ የአናዶል፣ የሩሚሊ፣ የቂርማን ሩም፣ የዙልቀድርያ፣ የዲያሩ በክር፣ የኩርድስታን፣ የአዘርባይጃን፣ የአጀም፣ የሻም፣ የግብጽ፣ የመካ፣ የመዲና፣ የቁድስ እናም የሙሉ የአረብ ሀገራቶችን የሃንጋሪ ሀገርን የቀይሰሪና የተለያዩ ሀገራቶችን በጠንካራ እጄና በስለታሙ ሰይፌ የከፈትኩኝ ሰው ነኝ። ለዚህ ደግሞ አላህ ምስጋና ይገባው፣ ምክንያቱም እሱ ትልቅ ነውና። የንጉስ ባያዚድ የልጅ ልጅ የሆነው የንጉስ ሰሊም ልጅ የሆነው ከንጉስ ሱለይማን ወደ ፈረንሳዩ ግዛት ንጉስ ወደ ፍራንሷ በመቀጠልም ከመልእክተኛችሁ ፍራንክ ባገር የላካችሁት መልእክት ወደ ንጉሶች መጠያጋ ደርሷል። ጠላት ሀገራችሁን እንደወረረና እናንተ አሁን ታስራችሁ እንዳላችሁ እንዲሁም ከኛ ደግሞ እገዛ እንደምትፈልጉ እናውቃለን። ያላችሁት ነገር በሙሉ ደግሞ የንግስናችን በረንዳ ላይ ቀርበው ሙሉ ለሙሉ አውቀነዋል። ንጉሶች መታሰራቸውና መጨነቃቸው አዲስ ነገር አይደለም። እናም ተረጋጋ፣ ልብህም ይረፍ። እኛ የከባባድ ሀገራቶችና ጠንካራ ቤተ ግንቦችን አፍራሽነን፣ እንዲሁም ጠላቶቻችንን አንበርካኪነን። ፈረሶቻችንን ሁሌ ዝግጁ ናቸው፣ ሰይፎቻችንም ሁሌ የተሳሉ ናቸው። የጠራውና የላቀው አላህ ደግሞ መልካም ነገራቶችን በሙሉ በፍቃዱ ያመቻቻል። የቀሩትን ዝርዝር ነገራቶች ከዚሁ መልእክተኛችሁ ታገኙታላችሁ። ፍርሚያ ንጉስ ሱለይማን። ይህ የአውሮፓ ንጉሶች እገዛ የጠየቁት የነበረው በጊዜው ዓለምን የገዛው ከጓደኛው በፊት ተራክ የመሰከረለት የአውሮፓ አህጉር መቼም ማትረሳው የእስላም ጀግና ንጉስ ማን ነው? ውድ የወዘተቱ ቤተሰቦች የአላህ እዝነትና ሰላም በእናንተ ላይ ይሁን። ከዚህ በፊት በሰራነው የሱሌማንያ መስጊድ ታሪክ ላይ ቃል እንደገባንላችሁ የንጉስ ሱለይማን አልቃኑንይን ታሪክ ይዘንላችሁ መጥተናል። እስከ ክፍላችን መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የዛሬን የእስላም ጀግና ታሪክ ሳንጀምር በፊት አንድን ወሳኝ ነገር ላሳስብ ፈልጋለሁ። ይህ የእስላም ጀግና የታሪክ ማጠልሸት ጥቃት ከደረሰባቸው የሙስሊም ጀግናዎች መካከል ከአንጋፎቹ ይጠቀሳል። ከዚህ ማጠልሸት መካከል ረጀብ ጠይብ ኤርዶጋንና ኒኮላስ ሳርኮዚ በ2011 ካረጉት ምክክር በኋላ ቱርክ ውስጥ ያለ አንድ ቻናል የንጉስ ሱለይማን አልቃኑንይን ታሪክ የሚያጠለሽ አንድ ፊልም ሰርተው ነበር። በዚህ ተከታታይ ፊልምም ንጉስ ሱለይማን አልቃኑንይን የሴቶች ሴሰኛና የዱንያ ፈላጊ አድርገው ስለውታል። በቱርክና ስሙ ትልቁ ክፍለ ዘመን የተሰኘውን ይህንን ፊልም የአረብ ቻናሎች ወደ አረብኛ በመተርጎም ይባስ የዚህን ፊልም ቆሻሻነት ለመጨመር የንጉሱ ሴቶች ብሎ ስሙን በመቀየር ቻናላቸው ላይ አሳይተውታል። ነገር ግን የዚህ ጥቃት ኢላማ ንጉስ ሱለይማን አልቃኑንይ ሳይሆን እኔ አንተና ልጆቻችን ነን። ምክንያቱም ንጉስ ሱለይማን አልቃኑንይ ከጓደኛው በፊት ተራቱ ይመሰክርለታል። እዚህም ነው ንጉስ ሱለይማን አውሮፓዎች ጋር ስሙ ሱለይማን አልቃኑንይ ሳይሆን ሱለይማን ዘ ማግኒፊሰንት ነው። ትርጉሙም ምርጡ ሱለይማን ማለት ነው። እንደውም በአውሮፓ ታሪክ ከተከሰቱ ከትላልቅ ንጉሶች ውስጥ አንዱ አድርገው ይቆጥሩታል። ታዲያ የሙስሊም ጀግኖችን የማጠልሸት ዓላማ እኔ አንተና ልጆቻችን ሞዴል የሚሆንልን የእስላም ጀግና እንድናጣና በእስልምና እንድናፍር ነው። ነገር ግን ሌላ ህዝቦች በተቃራኒ ጀግኖቻቸውን ሲቀድሱና ሲያተልቁን ያለን።
ለምሳሌ የአውስትራሊያ ሀገር ባንዲራ በተርታ በተቀመጡ 3 ቀለማቶች የተመሰረተ ሲሆን ከላይና ከታች ቀይ ከመካከል ነጭ ነው። ይህ ባንዲራ እንዲህ የሆነበት ምክንያት አምስተኛው ሊዮፎርድ የተሰኘውን የመስቀለኛ ወታደር ለማስታወስ ሲሆን ይህ ወታደር በ3ኛው የመስቀለኛ ዘመቻ የሙስሊሙን አካን ከተማ ወረራ ላይ ተሳትፎ ነበር። ተረቱ እንደሚሉም ከሆነ ይህ ወታደር የለበሰው ልብስ ከደም የተነሳ ከነጭ ወደ ቀይ እንደተለወጠና ጦርነቱ አልቆ ይህ ወታደር ቀበቶ ሲፈታ ከውስጥ የለበሰው ልብስ ሙሉ ለሙሉ ነጭ ነበር። አውስትራሊያዎችም ይህንን ነገር እንደ ጀግንነት ስለሚቆጥሩት እስከዛሬም ልጆቻቸውን የዚህ ሰው ታሪክ ያስተምራሉ። ነገር ግን እኛ ሙስሊሞች ዓለምን አጀብ ያሰኘ ታሪኮች እያሉንም ታሪኮቻችንን በሙሉ ረስተን ይባስም ብሎ የሙስሊም ጀግናዎችን የሚያጠለሽ ፊልሞችን በማየት ላይ ቢዚ ሆነናል። እስቲ ስንቶቻችንን እስከ ቅርብ ጊዜ ድረስ የኦቶማን ኢምፓየር የእስላም ኢምፓየር እንደሆነ የምናውቀው? የአላህ ፍቃድ ከሆነ በዛሬ ክፍላችን ከንጉሥ ሱለይማን አልቃኑኒ የህይወት ታሪክ 0.1% የሚሆነውን ለመናገር እንሞክራለን። ታዲያ ንጉሥ ሱለይማን አልቃኑኒ ማን ነው? ስሙ ሱለይማን የንጉሥ ሰሊም ልጅ፣ የሁለተኛው ባያዚድ ልጅ፣ የመሐመድ አልፋቲህ ልጅ፣ የሁለተኛው ሙራድ ልጅ፣ የመጀመሪያው መሐመድ ልጅ፣ የመብረቁ ባያዚድ ልጅ፣ የመጀመሪያው ሙራድ ልጅ፣ የኦርሃን ልጅ፣ የዑስማን ጋዚ ልጅ፣ የአርጡጉል ልጅ። አባቱ ንጉሥ ሰሊም የነብዩላህ ሱለይማንን ስም ታሳቢ በማድረግ በሱ ስም ሰየመው። ኸሊፋ ሰሊም ከሞተ በኋላ ንጉሥ ሱለይማን የሙስሊሞች መሪነትን ተረከበ። በዛን ጊዜ ንጉሥ ሱለይማን ዕድሜ 25 ዓመት ብቻ ነበር። በዚህ ትንሽ ዕድሜው ንግሥናውን ከመረከቡም ጋር የመጀመሪያው ፈተና ጀመረ። ይህም ፈተና የተለያዩ አዛዦች ይህ ንጉሥ ዕድሜው ትንሽ ስለሆነ ደካማ ነው ብለው ማሰብ ማመስ ጀመሩ። ነገር ግን ንጉሥ ሱለይማን አልቃኑኒ የንግሥናውን ግርማ ሞገስ የሚፈታተን ሰው በሙሉ ያለ እዝነት ማስወገድ ጀመረ። በአጭር ጊዜም ብቻ ሀገሪቷ ላይ የተከሰቱ ብዙ አመጾችን ማስወገድ ችሉ ነበር። ከነዚህ አመጾችም ውስጥ በዋናነት የሚጠቀሰው የሻሙ አዛዥ ያደረገው አመጽ ነበር። ንጉሥ ሱለይማን አልቃኑኒ የተወሰኑ ወታደሮችን ወደዚህ አዛዥ በመላክ እሱም በመግደል ይህንን አመጽ ማስቆም ችሏል። በአውሮፓ በኩልም የአውሮፓ ንጉሶች እነሱም ንጉሥ ሱለይማን ዕድሜው ትንሽ ስለሆነ ደካማ ነው ብሎ አስበው ነበር። ለዚህም ነው የሃንጋሪ ሀገር ንጉሥ ለአባቱ ንጉሥ ሰሊም ይከፍል የነበረውን ግብር ለንጉሥ ሱለይማን ከለከለው። ንጉሥ ሱለይማን አልቃኑኒም ትልቅ ጦር ኃይል በራሱ በመምራት ወደ መካከል አውሮፓ ተጉዞ ትልቋን የቤልግራድ ከተማ ወረረ። የቤልግራድ ከተማ አሁን ላይ ሰርቢያ ዋና ከተማ ስትሆን ነገር ግን በዛን ጊዜ የሃንጋሪ ንግሥና ስር ነበረች። ሙስሊሞች የቁስጣንጥንያን ከተማ ከተቆጣጠሩ በኋላ ማለትም የሆነን ኢስታንቡል ከተቆጣጠሩ በኋላ የቤልግራድ ከተማ ምስራቅ አውሮፓ ላይ የመጨረሻ ክርስትና መጠጊያ ከተማ ሆና ነበር። የዚህችን ከተማ ጥንካሬ እንድትረዱ ብቻ የቁስጣንጥንያን ከተማ የከፈተው ራሱ ትልቁ ንጉሥ መሐመድ አልፋቲህ ይህችን ከተማ ለብዙ ጊዜ ከወረረ በኋላ ግንቦቿን ማለፍ አልቻለም ነበር። እንደውም ጭራሽ ግንቦቿ ፊት ለፊት ከባድ ጉዳት ደርሶበት ነበር። ንጉሥ መሐመድ አልፋቲህ ይህችን ከተማ ለቆ ሲያሸሽ በፊት ወታደሮችን በመሰብሰብ ቁስሎቹ ደምን እያፈሰሱ እጁን ዘርግቶ ወደ ሰማይ ከፍ በማድረግ አላህ ይህችን ከተማ ከዘሬ አንድ ሰው ውስጥ እንዲከፍታት አድርገው ማለት ዱዓ አደረገ። አላህም የዚህን ትልቅ ንጉሥ ዱዓ በመስማት ንጉሥ ሱለይማን አልቃኑኒ የከተማዋን ግንቦች በኦቶማን መድፍ ካፈረሰ በኋላ ወደ ከተማዋ ገብቶ ህዝቦቹ እጃቸውን እንዲሰጡ አደረገ። ንጉሥ ሱለይማን አልቃኑኒ ይህችን ከተማ ከተቆጣጠረ በኋላ መጀመሪያ ያደረገው ነገር ግንቦቿ ላይ አዛንም ማለት ነበር። አላሁ አክበር አላሁ አክበር። የቤልግራድ ከተማ የሙስሊሞች እጅ ውስጥ ወደ ቃዚና አውሮፓ ውስጥ ተስፋፋ። የአውሮፓ ንጉሶችም የተለያዩ ስጦታዎችና ግብሮችን በመላክ ከዚህ ንጉሥ ትእዛዝ ስር መሆናቸውን አሳወቁ። ይህ ንጉሥ ደካማና ፈሪ ነው ብሎ አስቦት ነበር። ነገር ግን ከጊዜ ጋር ጦር ኃይሎችን በራሱ የሚመራ ጀግና ንጉሥ መሆኑን አወቁ። ከጊዜም ጋር ይህ ወጣት ንጉሥ ማለት ንጉሥ ሱለይማን አልቃኑኒ ምድራችን ላይ ያለ ትልቅ ንጉሥ ሆኖ ነበር። ለዚህም ነው በዛን ጊዜ የፈረንሳይ ንጉሥ የነበረው የመጀመሪያው ፍራንሷ ወይም የመጀመሪያው ፍራንሲስ የፈረንሳይ ሀገርን ወረው የነበሩትን ስፔኖች እንዲዋጋለት እገዛ ጠይቆት ነበር። የኦቶማን የባህር ጦር ኃይልም ከትልቁ ከባህር አዛዥ ከኸይረዲን ባርባሮስ መሪነት ስር በመሆን ለፈረንሳይ ሀገር የኒስ ከተማንና የኮርሲካን ደሴት ነጻ አውጥቶ ነበር። በፋንታው ሙስሊሞች የፈረንሳይ ጦሩን ወደ መን በመውሰድ የኦቶማን የባህር ጦር ኃይል ካምፕ አደረጉት። ይህም ብቻ ሳይሆን የከተማዋ ግንቦች ላይ የኦቶማን ኢምፓየር ባንዲራ እንዲውለበለብና ከተማዋ ውስጥ አዛን እንዲባል አደረጉ። በተጨማሪ ንጉሥ ሱለይማን አልቃኑኒ የፈረንሳይ ሀገር ሕጎች ላይ እንደፈለገ እጁ ማስገባት ጀመረ። ከነዚህም ውስጥ በሆነ ጊዜ ላይ ፈረንሳዮች አንድን የጭፈራ አይነት ለማድረስ ፈልገው ነበር። ነገር ግን ሱለይማን አልቃኑኒ ይህ የጭፈራ አይነት ሙስሊሞችን ያበላሻል ብሎ ማሰብ ይህንን የጭፈራ አይነት ከለከለ። የፈረንሳዩ ንጉሥም የንጉሥ ሱለይማን አልቃኑኒ ትእዛዝን በመስማት ይህንን ነገር ከለከለ። ሕይወቱም ከጃር ወደ ጃህር በመሮጥ ላይ የጨረሰው ንጉሥ ሱለይማን አልቃኑኒ የሮዶስ ደሴትን መቀመጫ አድርገው የያዙትን የሙስሊሞችን መርከብ ይዘርፉ የነበሩትን የዮሐና ፈረሰኞች ወይ ሽፍታዎች መዋጋት ወሰነ። ታሪካችንን ሳንቀጥል በፊት እነዚህ የዮሐና ፈረሰኞች ወይ ሽፍታዎች ማን ናቸው የሚለው ነገር እናያለን። እነዚህ የዮሐና ፈረሰኞች ወይም ደግሞ የዮሐና ሽፍቶች በመባል የሚታወቁ ቡድኖች የመስቀለኛ ዘመቻዎች ላይ ፍልስጤም ውስጥ ሙስሊሞች ላይ የተለያዩ አሰቃቂ ጭፍጨፋን ከሚያደርጉ ጨካኝ ቡድኖች መካከል አንዱ ናቸው። ታዲያ እነዚህ ቡድኖች እስልምናን እጅግ በጣም ይታወቁ ነበር። እነዚህ ቡድኖች ሙስሊሞች ላይ ፍልስጤም ውስጥ የተለያዩ ግድያዎችን ካደረጉ በኋላ በ1187 ትልቁ የእስላም ጀግና
ሰላሐዲን አልአዩቢ ከፍልስጤም ሀገር አባረራቸው። ከዚህ ክስተትም በኋላ እነዚህ ቡድኖች የሮዶስ ደሴትን መቀመጫ በማድረግ የሙስሊሞችን መርከብ መዝረፍ ጀመሩ። በመጨረሻም ይህ የእስላም ጀግና ንጉስ ማለትም ንጉስ ሱለይማን አልቃኑኒ እነዚህ ሰዎች ሙስሊሞች ላይ የሚያደርሱትን ቡድን ለዘላለም መቋጨት ወሰነ። ለዚህም ሲባል እጅግ በጣም ብዙ የጦር መርከብን በራሱ በመምራት ወደ ሮዶስ ደሴት አቀና። ንጉስ ሱለይማን አልቃኑኒም የሮዶስ ደሴት ጋር ሲደርስ የዮሐና ወታደሮች የደሴቷ ግንቦች ውስጥ በመግባት መከላከል ጀመሩ። የሙስሊሙ ጦር ኃይልም እነዚህን ግንቦች በመድፍ መደብደብ ጀመረ። ነገር ግን የደሴቷ ግንቦች እጅግ በጣም ጠንካራ ስለነበሩ ሙስሊሞች ግንቦቹን አፍርሰው ወደ ከተማ ውስጥ መግባት አልቻሉም ነበር። በዛ ሰዓት ንጉስ ሱለይማን አልቃኑኒም እስከዛ ጊዜ ድረስ የምድር ጦር ኃይሎች ተጠቅመው የሚያውቁትን የጦርነት ስልት አወጣ። ይህ ስልትም ንጉስ ሱለይማን አልቃኑኒ ለወታደሮቹ መሬት ስር እስከ ከተማ መካከል የሚደርሱ 50 ዋሻዎች እንዲቆፍሩ አዘዛቸው። ከረጅም ጊዜ በኋላ ወታደሮቹ እነዚህን ዋሻዎች ቆፍረው በመጨረስ የሙስሊሙ ጦር ኃይል በእነዚህ ዋሻዎች ወደ ከተማው መግባት እቺን ደሴት ተቆጣጠሩ። እዚህ ጋር ማሳሰብ ያለብን ነገር የቅዱስ ዮሐና ወታደሮች ከዚህ ክስተት በኋላ ወደ ማልታ ደሴት ማቅናት ስማቸውን የማልታ ወታደሮች ማለት ቀይረው ነበር። ነገር ግን በ1798 ናፖሊዮን ከዚህ ደሴት አባረራቸው። ከዚህም በኋላ በጎ አድራጎት ስም ስር በመሸፈን ምስጢራዊ ቡድኖችን አቋቋሙ። ከዚህም በኋላ የማልታ ፈረሰኞች የተሰኘውን ድርጅት አቋቋሙ። ይህ ድርጅት በአሁኑ ጊዜ ምድራችን ላይ 100 ሀገራቶች እውቅና የሰጡት ካርታ ላይ የሌለ ብቸኛ ሀገር ነው። የአላህ ፍቃድ ከሆነም ስለዚህ ድርጅት በሌላ ክፍል በስፋት እናቀርብላችኋለን። ወደ ታሪካችን ስንመለስ ንጉስ ሱለይማን አልቃኑኒ ከሮዶስ ደሴት በኋላም ሰሜን አፍሪካ ላይ ያሉ ሀገራቶችን ከመስቀለኞች ነፃ ማውጣት ጀመረ። በመጨረሻም ቱኒዚያ፣ አልጄሪያ፣ ሊቢያ ነፃ ወጡ። ይህም ብቻ ሳይሆን ንጉስ ሱለይማን አልቃኑኒ የአረብን ባህረ ሰላጤን መቆጣጠር ይፈልጉ የነበሩትን ፖርቱጋሎች ቀይ ባህር ላይ በመዋጋት የአረብን ባህረ ሰላጤ መጠበቅ ችሏል። በእነዚህ ሁሉ ልፋት ምክንያትም ዑማን፣ አሕሳ እና ኳታር ግዙፍ የኦቶማን ኢምፓየር ሀገር ውስጥ ተቀላቀሉ። ይህም ብቻ ሳይሆን የሶማሊያ ሀገር ይህ ትልቅ የሙስሊም ኢምፓየር ውስጥ በመቀላቀል የሶማሊያ ወደቦች የሙስሊም መርከብ ጦር ኃይሎች መቀመጫ ሆኑ። በዚህም ስራ ንጉስ ሱለይማን አልቃኑኒ የአረብ ባህረ ሰላጤን፣ የመንን፣ ዑማንን እና ሶማሊያን ከመስቀለኞች መጠበቅ ችሏል። እንዲሁም የመን ውስጥ ያለውን አደብ ወደብ 100 መድፍን የያዘ ግዙፍ ካምፕ በማድረግ ወደ ቀይ ባህር የሚዘብት የትኛውንም የጠላት መርከብ መደምሰስ ችሏል። የአላህ ፍቃድም ከሆነ ንጉስ ሱለይማን አልቃኑኒ እነዚህን ወደቦች ወደ ካምፕ የመቀየሩ ምክንያት ወደፊት ክፍሎቻችን እናያለን። ከነዚህ ሁሉ ድሎችም በኋላ ህንድ ውስጥ ያሉ ሙስሊሞች የፖርቱጋል ጦር ኃይሎች እነሱን በማጥቃታቸው ምክንያት ወደ ንጉስ ሱለይማን አልቃኑኒ የገዛ መልእክት ላኩ። ታዲያ ንጉስ ሱለይማን አልቃኑኒም በፍጥነት የኦቶማን የባህር ጦር ኃይል ላከላቸው። ይህንን የሰሙ ኢሼል የተሰኘው የኢንዶኔዚያ ደሴት ውስጥ የነበሩ ሙስሊሞች እነሱም ለንጉስ ሱለይማን የገዛ መልእክት ጻፉ። ንጉስ ሱለይማንን ለነዚህ ህዝቦች የኦቶማን የባህር ጦር ኃይል ስር የነበረውን ፈጣን ኃይል በመላክ የኦቶማን የባህር ጦር ኃይል ምድር ላይ ያሉ ሙስሊሞችን በሙሉ መርዳት ጀመረ። እነዚህ ሁላ ከትልቁ የሙስሊም ንጉስ ሱለይማን አልቃኑኒ ጦርነቶች ውስጥ የተወሰኑ ብቻ ናቸው። እውነቱማ ከሆነ እስካሁን የጠቀስናቸው ጦርነቶች ከንጉስ ሱለይማን ህይወት ታሪክ 1% አይሆኑም። ነገር ግን ከነዚህ ሁላ ታሪኮች ውስጥ አውሮፓ ውስጥ ስሙ ለዘላለም እንዲወሳ ያደረገችው የሞሃክስ ጦርነት በዋናነት ትጠቀሳለች። እንደ አውሮፓውያን አቆጣጠር በ1526 የቫቲካኑ ወባ ንጉስ ሱለይማን አልቃኑኒ ለመዋጋት አጠቃላይ አውሮፓ ውስጥ የጦርነት ጥሩምባን አወጀ። በዚህ ጦርነት ለሚሳተፉ የምህረት ምስክር ወረቀት እንደሚሰጣቸው ተነገረ። እነዚህ ወረቀቶች ባባው በራሱ የፈረመባቸው ሲሆኑ ለመስቀለኛ ወታደሮች ወንጀላቸው በሙሉ እንደተማረና ለዘላለም ገነት ውስጥ እንደሚኖሩ የሚያረጋግጥላቸው ወረቀት ነው። ያው በዛን ጊዜ የነበረው የክርስትና አስተሳሰብ እንዲህ ነበር። ታዲያ በዚህ ምክንያት እስከዛ ጊዜ ድረስ በታሪክ ታይቶ የማይታወቅ የጦር ኃይል ህብረት ተመሰረተ። የዚህ ህብረት አባሎችም አንደኛ የተቀደሰችው የሮማን ኢምፓየር። ይቺ ኢምፓየር በውስጧ የአሁኖቹን ስፔን፣ ጣሊያን፣ ጀርመን፣ አውስትሪያ፣ ሆላንዳ፣ ቤልጂካ፣ ስዊዘርላንድ እና ሉክሰምቡርግን በውስጧ ያዘች ናት። ሁለተኛ የሃንጋሪ ንግስና። ይቺ ደግሞ በውስጧ የአሁኗን ሃንጋሪያ፣ ቼኮስሎቫኪያ እና ሮማንያን ያዘች ነበረች። በተጨማሪም ሰሜን ሰርቢያ ይገኝባታል። ሶስተኛ የቦሄሚያ ንግስና። ይቺ ደግሞ የአሁኗን የቼክ ሪፐብሊክ ናት። አራተኛ የክሮዋቲያ ንግስና። አምስተኛ የፖላንድ ንግስና። ስድስተኛ የባቫሪያ ግዛት። ይቺ ደግሞ የአሁኑ የጀርመን ከተማ ባየርን ናት። በተጨማሪም የባባ ጦር ኃይሎች ይገኙበታል። እነዚህ ሁሉ ሀገራቶች አንድ ሙስሊም ሀገር ለመዋጋት ይህን ሀገር ደግሞ አንድ ጀግና መሪ መረው ነበር። የዚህ ጀግና ስምም ሱለይማን የተሰኘ ነው። ንጉስ ሱለይማን አልቃኑኒ በዚህ ጦርነት የሙስሊሞችን ጦር ኃይል በራሱ ለመምራት ወሰነ። ታዲያ የትልቁ የሞሃክስ ጦርነት ሁኔታ እንዴት ነበር? ጦር ኃይሉ በሙሉ ያለቀሰበት የሆነው የንጉስ ሱለይማን አልቃኑኒ ንግግርስ ምንድን ነው? እንዲሁም ከዚህ ጦርነት በኋላ የታወቀው ትልቁ ምስጢር ምንድን ነበር? የአሜሪካ ፓርላማ ውስጥስ ለምን የንጉስ ሱለይማን አልቃኑኒ ስዕል ተሳለ? ውድ የወተቱ ቤተሰቦች የአላህ ፍቃድ ከሆነ እነዚህን ሁሉ ጥያቄዎች በቀጣይ ክፍል እናቀርብላችኋለን። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።